Africa wants to see peace, love and prosperity. የአፍሪካ መዲና የሆነችው አዲስ አበባ ኮትሮ በተለየ ሁኔታ በአዲስ የልማት ገጽታ 39ኛውን የአፍሪካ ህብረት ጉባኤ ለማካሄድ የቅድመ ዝግጅት ስራዎችን እያከናወነች ትገኛለች። የህብረቱ መሰብሰቢያ አዳራሽ መገኛ በሆነችው በቂርቆስ ክፍለ ከተማ ጉባኤው የሚካሄድ ሲሆን ወረዳ 7 ደግሞ የጉባኤው ተሳታፊዎች መተላለፊያ ማዕከል ነች። በወረዳው ለጉባኤው መሳካት አስፈላጊ የቅድመ ዝግጅት ስራዎች በስፋት እየተከናወኑ ይገኛሉ። በአስተዳደሩ ከሚከናወኑ ስራዎች ውስጥ በልማትና በጸጥታ ዙሪያ በርካታ ተግባራት እየተከናወኑ የሚገኝ ሲሆን በዚህም የእንግዶች መተላለፊያ መንገዶችን በማስዋብና በማጽዳት አካባቢውን በማሳመር በርካታ የውበትና የገጽታ ስራዎች ተሰርተዋል። በጸጥታ ዙሪያ የተቀናጀ የጸጥታ ስምሪት በመስጠት በወረዳው እንዲሁም በከተማዋ ዘላቂና አስተማማኝ ሰላም እንዲኖር በማድረግ የተጠናከረ የጸጥታ ስራ እየተሰራ እንደሚገኝም መገንዘብ ተችሏል። ጉባኤው በተሳካ ሁኔታ እስከሚጠናቀቅ አስተዳደሩ የሚጠበቅበትን ተግባር የሚያከናውን ሲሆን ህብረተሰቡም ለጉባኤው መሳካት የበኩሉን ኃላፊነት መወጣት እንዳለበት አስተዳደሩ ጥሪውን ያስተላልፋል።